እነኛ እንደዚህ ያደረጉት ሰዎች ምንድነው ካንቺ ጋር ያላቸው ግንኙነት ምን ነበር ይፈልጉት? እኔ አላውቅም። እንዲህ ክሊር የሆነ ነገር የለም። እኔ አላውቅም። ግን ምንድነው አንዴ የተረዳሁት ነገር ሰይጣን ምንድነው ተግባሩ ግዛቱን ማስፋፋት አይደል? እነሱን ተጠቅሞ ግዛቱን ያስፋፋ ነው። እናም ያው ሰው ናቸው ወይ በሆነ ነገር ወይ በሆነልኝ ነገር ሳያስቡት በቃ የሆነ ነገር አድሮባቸዋል ማለት ነው። ስለዚህ ሰይጣን የላካቸው ወይንም የሰይጣን ማረፊያ ሆነው ግዛቱን ያስፋፋባቸው ያሉ ግን ላይጠቀሙ እነሱ የሚጠቀሙት ነገር ላይኖር ግን የሱ ተላላኪ ሆነው የሱ ስራ ማስፈጸሚያ ሆነው በቃ ህይወቴን ሲበጠብጡ የኖሩ ሰዎች ናቸው። ግን የምታውቂያቸው ሰዎች አብረሽ የምትኖራቸው ሰዎች ናቸው? ከኔና ከወንድሜ ውጪ ይሄን ነገር ባለቤቴም አያውቅም ማን ምን እንደሆነ። አሁንም ከኔና ከታናሽ ወንድሜ በስተቀር ማንንም አያውቅም። አልተናገርንም። ለምን? እኔ ይቅርታ ማድረግ እችላለሁ። ከእግዚአብሔርም ጋር ያለኝ ፕሮሚስ ያ ነው። እዛ በርሜል ጊዮርጊስ ሄጄ ባቅ ራሱ ይያለሁ እግዚአብሔርን ባቅ ራሱ ብታሳየኝ ምን እንደሆነ ባቅ ማን እንደሆነ ባቅ ራሱ ከዛ ሰው ጋር አልጣላም። ይቅርታ የበለጠ ይቅርታ አደርግለታለሁ። ኢቭን ጥፋት ባይኖርብኝ እንኳን ይቅርታ እጠይቀዋለሁ ሄጄ ብለሻል ራስ? አዎ ብያለሁ ሄጄ እዛ በጣም በቃ ምድሬ እንደዚህ በፍጹም ሌላ ነገር አላስብም ብዬ ቃል ገብቼ ነበር። በቃ ይሄም ነገር እንትን ሲል ወንድሜም እንደዛ እሱም ይቅርታ ልብ ነው ያለው ትንሹና ለዛ እንትን አላለም። ሌላ ነገር የማሰብ ነገርም ስለሌለው በቃ እንዳትናገር እንደዛ ነው የተባባልነው። ማን አረጋው ታዲያ? ኖ ያንን ይሄ ሐሳብ እንዲያወጡ ከውስጣቸው የዳብሎስ ስራ ነው። በቃ ሌላ አይነት ነገር የለም። ከሌ ነው አትበሉ፣ ሰውን አትጠራጠሩ። በቃ ማንንም ምንም የለም። በቃ ዋናው እግዚአብሔር ምህረት ማድረጉ አይደለ? እግዚአብሔር ማሸነፉ አይደለ? በቃ አሸነፈ። እግዚአብሔር አሸነፈ። አበርታኝ አልኩት አበረታኝ። መውደድህን አሳየኝ አልኩት መውደዱን አሳየኝ። አድነኝ አልኩት አዳነኝ የሚለው ነገር ነው። በቃ እነሱ ላይ ይቅርታ እንደማያደርጉ አውቃለሁ። አንቺ አሁን በፍጹም ልብሽ ይቅር ብለሻል? በፍጹም ልቤ ይቅርታ አድርጌያለሁ። ሰዎቹን ከዛ በኋላ ስታያቸው እነሱ ይረበሻሉ። ማወቅሽንም አያውቁም፣ መዳንሽን ብቻ የሚያውቁት ይመስለኛል። ይቅር ብያቸዋለሁ ስትይ እንግዲህ ሰዎቹ ስላይሻቸው የምትገናኙበት አጋጣሚ ተፈጥሮ ያካል ወይ አለ? ስለዚህ ምን እንደሚሰማሽ? እኔ ለነሱ ነው ማዝነው ማለት ይሄንን ነገር ሰው ላይ እኔ ጋር ብቻ አይሆንም ይሄ ነገር ያለው ሜቢ ሌላም ማለት ህይወታቸው ሙሉ መሄድ ሊሆን ይችላል ሰው ላይ ክፋት ማድረግ። እኔ ለነሱ ነው ማዝነው። ይቅር በላቸው፣ ልቦና ስጣቸው፣ መልሳቸው ነው የኔ ጸሎት እና ከኔ ያርቃቸው ነው። ድጋሚ ወደኔ ህይወት እንዳይመጡ ነው ከኔ ያርቃቸው ነው የኔ ጸሎት። በቃ ከህይወቴ ትልቅ የተማርኩት ነገር አሁንም ሌላ ኢቭን ከዚህ የበለጠ ፈተና ቢያጋጥመኝ ምንም አይመስለኝም። እንዴት? እግዚአብሔር አለ ነው እሱ ይችላል እና ከዚህ የበለጠ ነገር እንደማይደርስብኝም ስለማቅ እና ከዚህ በፊት ያሳለፍኩትን ነገር አላሳልፈውም። ራሴን አላስጨንቅም፣ እግዚአብሔርን አላስጨንቅም፣ ፋሚሊን አላስጨንቅም። ቀጥተኛ ጸሎት አደርጋለሁ። እግዚአብሔር የሚነግስበት የሚከብርበትን ያመሰግንኩኝ አይነት ጸሎት አደርጋለሁ እንጂ በፍጹም አላማረርም። ሰይጣን የሚፈልገው ማማረራችን አይደል? ከኔ አሁን ያው ሰይጣን ሲፈትን አንድም ፈቃደ እግዚአብሔርን ይጠይቃል አይደል? ለፈትናት ብሎ ይጠይቃል አይደል? እግዚአብሔር ያው ፈትናት ነፍሷን አትንካ ነው የሚለው። ከኔም ደግሞ ፈቃድ አግኝቷል። አሁን በዚህ ህይወቴ ፈቃድ አግኝቷል ማለት ሳላስበው ፈቃዴን ሰጥቼዋለሁ። በቃ ለሰይጣን ፈቃዴን ሰጥቼዋለሁ። ሳማረር ፈቃዴን ሰጥቼው ነው። ኢቭን ሳማረር ፈቃዴን ሰጥቼዋለሁ። እግዚአብሔር ግን እኔን አያየኝም አይሰማኝም ማለት ነው ምናምን እነዚህ ማማረሮችና ተገቢ ያልሆነ ቃላትን ከኔ
ሲወጣ በጣም በቃ መሽሎኪያ መግቢያ መንገድ ከኔ አግኝቷል። ነገር ግን ባመሰግንበት ኖሮ እግዚአብሔር ይመስገን ምን በቃ እሱ የሰጠኝ አይደል ማለት ነገ እኮ አፈር የሚበላው ሰውነቴ ነው አይደል ያንን ነገር ብል ኖሮ ምን ሆነ እና ሰዎች ሲያለቅሱ አብሬ ባላለቅስ ኖሮ በማለቅስበትም ጊዜ ፍቃዴን አግኝቷል። ጉልበት ሰጥቻለሁ በደንብ ፍቃዴን አግኝቷል። በጠነክርበት ኖሮ ማለት ፍቃዴን ባያገኝ ኖሮ እግዚአብሔርን ባላማርር ኖሮ ቆይ ለምን ደግሞ አትሰማኝ አትሰማኝም ብላለች እግዚአብሔር አይሰማኝም እያለች ነው። ስለዚህ እኔ ነኝ የምበልጠው አይነት ነገር ፉክክር ውስጥ ከእግዚአብሔር ጋር መፎካከር አይደል እሱ ስራ። እኔ ፉክክር ውስጥ እንዲገባ ፍቃዴን ሰጥቻለሁ። ሳማረር ደስተኛ ሳልሆን ቤት ውስጥ ስበሳጭ ምናምን ባላስፈላጊ ነገር በቃ ተውሎ ስበሳጭ ስሜታዊ ሆነለት እሱ በቀላሉ የሚፈልገው ነገር ነው። በቃ ይሄን ነው የፈለገው ነገር። ስለዚህ የሚፈልገው ነገር እኔ በጣም አክሰሰብል አድርጌለታለሁ። ለዛ አሁን ግን ከዚህ በኋላ ሌላ አይነት ፈተና ማለት የሰው ልጅ እስካል ድረስ ይፈተናል። ሌላ አይነት ፈተና መልኩን ቀይሮ መጣ በዚህም መጣ እኔ እግዚአብሔርን አላማርርም አመሰግንበታለሁ። በዚህ መሃል እነኚህ 5 ጣቶችና ይሄ ሙሉ እንትን ሲል የቀለበት ጣቴ ወይንም የትዳር ይሄ ጣቴ ፈተና ውስጥ አልገባ። በጣም ይታገለኝ ነበር። ሊወጣ ይላል ይጠፋል ሊወጣ ይላል ይጠፋል በቃ ሊወጣ ይላል በቃ ትግል ላይ ነበርና ሌሎቹ ሁሉም እንደዚህ ሲሸሹ እሱ ግን ይሄኛው ጣቴ በጣም ትግል ላይ ነው ማለት የመውጣት ነገር አይደለም። በቃ ትንሽ ምልክት ይሰጠኛል ከዛ መልሶ ይጠፋል አይነት ነገር ነው። እንደነዚህ እንደዚህ አልሄደም። በጣም በቃ ያልተጎዳ ጣቴ ነውና አንድ ቀን ለሊት እንደዚሁም በህልሜ ጋብቻዬን ወይንም የትዳር ህይወቴን እንዳልቻሉት አይነት መልእክት ህልም አየሁኝና ለባለቤቴ ነገርኩት እና ይሄን ጣቴ አልተጠቃም እና በህልሜ ያየሁትን ነገርኩት። እኔ ምልክ ይሄኛውን ጣቴን እኮ እንደዚህ ነውና ያልቻልነው ይሄንን ነው የሚል መልእክት አይነት ነገር አየሁ። ከዛ በጣም ልባለው አንቺ እውነትሽን እኮ ነው ይሄ ሁሉም እንደዚህ ሲሸሹ ይሄኛው ግን የለበትም እውነትሽን እኮ ነው አለ። ያው በጊዜው ያናል ትኩረት አልሰጠውትም ነበር። ግን አሁን ላይ ስረዳ ያው ትዳር ማለት ትንሿ ቤተክርስቲያን አይደለች እና ደግሞ ሰይጣን በትኩረት የሚሰራበትም ቦታ ነው። በትኩረት በቃ እንቅልፋቶ ለሊት ቀን ብሎ የሚታትርበት የሆነ ተቋም ነው ለማፍረስ እና ያንን ደግሞ ሊፈርስለት አልቻለም ሊሆንለት አልቻለም። ህልሙን ካየሽ ይሄኛው ልጅ እስከሚድን ምን ያህል ጊዜ ሆነ? 2 አመት